of the kingdom. We are family. We are one. ሰላም በያላችሁበት ለእናንተ ይሁን የኢትዮ ቤተሰብ የተፈጥሮ ህክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ዛሬ ደግሞ በሌላ ርዕስ ወደ እናንተ ብቅ ብያለሁ። ዛሬ የምንወያየው ስለ ሳማ ቅጠል ነው። የሳማ ቅጠል በሀገራችን በየትኛው ቦታ ላይ እንደ ልብ የሚገኝ የእጽ አይነት ነው። ነገር ግን እንደ ልብ መገኘቱና በቀላል ብዙ አፈር ሳይፈልግ የሚያድግ እጽ ቢሆንም ትክክለኛ ስለሱ ያለን መረጃ ዝቅተኛ በመሆኑ ብዙ ጊዜ በጓራችንም ከበቀለ እንደ ክፉ እጽ ቆጥረን ጨፍጭፈን የምናጠፋው የእጽ አይነት ነው። ነገር ግን ከዚህ በፊት በሰራሁት ቪዲዮ ላይ ብዙዎቻችሁ ስለ ሳማ ቅጠል የተሻለ ግንዛቤን ወስዳችኋል። ዛሬ ደግሞ እጅግ በጣም ሰፋ ባለ ሁኔታ ስለዚሁ እጽ ሰፊ ማብራሪያ ይዤላችሁ ነው እየቀረብኩት። ሁላችሁም በጽሞና እንድታዳምጡኝና ከጥቅሙ ተቋዳሽ እንድትሆኑ ሙሉ መረጃ ለመስጠት ነው። እንግዲህ የሳማ ቅጠል በሀገራችን በተለያየ ቦታ ላይ እንደ ልብ መብቀል የሚችል ነው። የትኛውም የአየር ክልል የሚስማማው ነው። በደጋውም በቆላውም ይበቅላል። እንደምታውቁት ሳማ ብዙ ጊዜ ቤተሰቦቻችን ጥፋት ስናጠፋ ይገርፉናል። በዛ በጣም ስለሚለበልብ ስለሚያቃጥል በዛ ብዙዎቻችን ትዝታ ይኖረናል ብዬ አስባለሁ። ግን ይህንን የሳማ ቅጠል ከአንዳንድ ቦታዎች ላይ ከገብስ ጋር አድርገው የገብስ ቂጣ ሰርተው እንደ ጎመን ተደርጎ ይበሉታል። ተጠቃሚዎቹ ጥቂት ናቸው በዚህ ጉዳይ ላይ። ብዙዎቻችን ግን አጠገባችን እንደ ልብ እየበቀለ አንደኛ ለምግብነት ማንጠቀመው፣ በዛ ላይ ደግሞ በውስጡ ስላለው የመፈወስ አቅም ብዙም ስላልተረዳን የምንንቀው እጽ ሆኗል። ነገር ግን የሳማ ቅጠል ቅጠሉም ግንዱም ስሩም ፍሬውም ከሚገባው በላይ እንደምናየው ሳይሆን ከምንገምተው በላይ ለበርካታ ከፍተኛ ለሆኑ ፓቶሎጂዎች ጭምር ማዳን የሚችል የእጽ አይነት ነው። ከምግብነቱም ከሚሰጠው ጥቅም ባሻገር ሱፐር የተባለ በሄርባሊስቶች የሚወደድ የእጽ አይነት ነው። በእኛም እንኳን የህክምና ማዕከል በአብዛኛው የምንቀመማቸው መድኃኒቶች ውስጥ በአብዛኛው የሚገኘው ይሄው የሳማ ቅጠል፣ የሳማ ግንድ፣ የሳማ ስር ነውና ዛሬ ደግሞ እናንተ ከዚህ በኋላ ለዚህ እጽ ከፍተኛ የሆነ ትኩረት በመስጠት እንክብካቤ ያደረጋችሁ ከጥቅሙ ተቋዳሽ እንድትሆኑ ያስፈልጋል። መቼም የሳማ ቅጠል እያለ በተለያየ በሽታ መሰቃየት በጣም ተገቢ ነው ብዬ አላስብምና አሁን ከዚህ ትምህርት በኋላ ሁላችሁም ለዚህ እጽ ያላችሁ ክብር ይጨምራል ብዬ አምናለሁ ገምታለሁ። እንግዲህ ሱፐር ኒውትራል ነው የታወቀ የኒውትሪሽን ቫልዩ እጅግ በጣም ከፍተኛ ነው የሆነው። እንደገናም ደግሞ ሱፐር ሜዲሲን ነው ብለን የምንወስደው ነው በሄርባልና አንድ ሄርባሊስት እንደውም ሲናገር ሳማ በጣም ተፈላጊ ከመሆኑ የተነሳ ከማደጉ ጀምሮ ለጋ ሆኖ ማደግ ሲጀምር ጀምሮ እስከ መጨረሻ እስከ እድገቱ ድረስ ራሱን በእሾክ አጥሮ ነው የሚያድገው ይላል። ምክንያቱ ሲገባይ ግን አለ ራሱን ብዙ ስለሚፈለግ ተፈላጊ እንደሆነ ስለሚያውቅ ራሱን ለመንከባከብ ያደረገው ነው ብሎ ይሆን አንድ ትንታኔ ሰጥቷልና ይሄ ትንታኔው በጣም ያስማማኛል። ምክንያቱም ሳማ በውስጡ የያዘውን ኮንቴንት ስናስበው ከዚህም በላይ ሊባልለት የሚችል የእጽ አይነት ነው ወይንም የእጽዋት አይነት ነው ማለት ነው። እንግዲህ በዋነኛነት የዚህ የሳማ ቅጠል የሚረዳው ለአጥንት ነው። ለአጥንት ጥንካሬ ለመስጠት በውስጡ ፖቴንሻሊ በጣም ከሚገባው በላይ የታመቀ የካልሲየም መጠን በውስጡ ስለያዘ ለአጥንታችን ጥንካሬ በጣም ተስማሚ ነው። ያን ብቻ አይደለም፣ ሳማ ለአጥንታችን ጥንካሬ
ጥሩ ነው የሚያስብለው የካልሲየምንና የቫይታሚን ዲ መጠንን አመጣጥኖ በመያዙ ከሌሎች እጽዋቶች ይልቅ ሱፐር ያደርገዋል ማለት ነው። ዩኒክ ያደርገዋል፣ ሱፐር ያደርገዋል። ምክንያቱም ቫይታሚን ዲ አለው፣ ቫይታሚን እንደገናም ደግሞ ካልሲየም አለው። ስለዚህ እነዚህ የተመጣጠኑ ነገሮች ለአጥንታችን ጥንካሬ እጅግ በጣም ብርቱ እንዲሆን የሚያደርጉ ናቸውና ለኦስቲዮፕሮሲስ በጣም እንደሚጠቅም ከዚሁ ማወቅ እንችላለን። በተለይ ለአጥንት መሳሳት እጅግ በጣም አስፈላጊ የሚሆን እጽ ነው። ብዙ ጊዜ እንደዚህ የአጥንት መሳሳት ሲኖርብን በሜዲካል ዶክተሮች የሚታዘዝላቸው የካልሲየም እንክብሎች አሉ። ነገር ግን እነዚህ የካልሲየም እንክብሎች ስንወስዳቸው በደማችን ስንለካ የካልሲየም መጠናችን ልክ ሊሆን ይችላል ወይንም ደግሞ የተፈለገው መጠን ላይ ሊደርስ ይችላል። ነገር ግን የትኛውም ጥናት ቢሆን እነዚህን የምንወስዳቸው ካልሲየሞች ለአጥንታችን ጥንካሬ ውጤትን ያስመዘገቡበትን ጥናት ብዙም የምናገኝ አይደለም። ስለዚህ እንደነዚህ አይነት የፕሮሰስ የተደረጉ ካልሲየም ወይንም ሌሎች ነገሮችን ከመውሰድ ይልቅ እንደነዚህ እንደሳማ ያሉ እጅግ በጣም ጠቃሚ ሆኑ እጽዋቶችን መውሰድ በጣም የተሻለ ነው። ቀደም እንደነገርኳችሁ ከቫይታሚን ዲ ጋራ ተጣምሮ በመገኘቱ እጅግ በጣም ዩኒክ የሚያደርገው ስለሆነ ለአጥንታችን ጥንካሬ ለአጥንታችን እፍግታን ወይንም ዴንሲቲ በመጨመር ረገድ በጣም ትልቅ ሚና ስላለው በዋነኛነት ለአጥንት የተመዘገበ ጥቅም ያለው እጽ ነው የሚለው እንድትወስዱ። ሌላው የደም ስኳርን ለማሻሻል እጅግ በጣም ጠቃሚ የሆነ እጽ ነው። በተለይ ሻይ በምንጠጣበት ጊዜ በደማችን ውስጥ ያለው የደም ስኳር መጠን የሚስተካከል መሆኑን ከዚሁ ነግራችኋለሁ። ብዙ ሰው አንዱ የማክምበት እኔም ቢሆን የዚህን ቅጠል ነው እና በጣም የሄሞግሎቢን ኤዋንሲያቸው በከፍተኛ መጠን ያላቸውን ሰዎች 10-12 ድረስ የሚደርሱ ሰዎችን በፍጥነት እንዲቀንስና ሄሞግሎቢናቸው በጣም እንዲቀንስ ለማድረግ የሳማ ቅጠልን አበክሬ የምጠቀመው ነውና ውጤቱን አይቼዋለሁና እናንተም የደም ስኳር መጠናችሁ ከፍተኛ የሆነ ሰዎች የሳማ ቅጠልን ሻይ መጠጣት እጅግ በጣም ውጤታማ የሆነ ህክምና ይሰጣችኋል። ሌላው ከፍተኛ የሆነ ትኩሳትን ለማከም የሳማ ሻይን መጠጣት በጣም አስፈላጊ ነው። በተለይም ከወባ ጋር ተያይዞ የሚመጡ ትኩሳቶችን ለማከም በጣም አሪፍ የሆነ የቅጠል አይነት ነው። የሱን ሻይ መጠጣት ለእንደነዚህ አይነት ህመሞች ፍቱን መድኃኒት መሆኑን አበስራችኋለሁ ማለት ነው። ሌላው በጣም ተፈላጊ የሚሆነው ለኩላሊት ህመም ነው። ለኩላሊት ህመም በጣም አስፈላጊ ነው። አንደኛ ዲዩሬቲክ ነው፣ ሽንት ያሸናል። በዚህ ላይ የኩላሊት ጠጠርም ካለ የመስበር አቅም ያለው የእጽ አይነት ነው ማለት ነው። ስለዚህ ለኩላሊታችን ህመም በጣም ወሳኝ ነው። በተለይ የክሬቲኒን መጠናቸው ከፍተኛ የሆኑ ሰዎች አንዱ ህክምና የምንሰጥበት የሳማ ሻይ ነው። የሳማ ሻይ ዲዩሬቲክም ስለሆነ የኩላሊታቸው መጠን ደግሞ እየቀነሰ እንዳይሄድ ሳይዙን ጠብቆ እንዲሄድ ለማድረግ እንደዚሁም ደግሞ ኩላሊታችንን ወደ ነበረበት ደረጃ ለመድረስ የምንጠቀምበት የእጽ አይነት ነው። ስለዚህ እጅግ በጣም ተፈላጊ ነው። ለኩላሊት ህመም ላለባችሁ ሰዎች የሳማ ሻይን መውሰድ በጣም አስፈላጊና ጠቃሚ ነው የሚሆነው። ሌላው ቀደም ያነሳሁት ለአጥንት መሳሳት በተለይም የብረት መጠኑ ከፍተኛም ስለሆነ የካልሲየም መጠኑ ከፍተኛ የቫይታሚን ዲ መጠኑ ከፍተኛ ስለሆነ ለእንደነዚህ አይነት ችግር ላለባችሁ ሰዎች እጅግ በጣም ተመራጭ የሆነ የቅጠል አይነት ነው ማለት ነው። ሌላው የጡንቻ መዛልና የጡንቻ ህመም ላለበት ሰው የሳማ ሻይ በጣም አስፈላጊ ነው። በጣም ከሚገባው በላይ የትኛውንም መድኃኒት ከመውሰድ ይልቅ የሳማን ሻይ መጠጣት የአጥንት ጥንካሬን የጡንቻ ጥንካሬን መልሶ ለማምጣትና ለማበረታታት ጡንቻንም ለማነቃቃት እጅግ ተፈላጊ የሆነ የእጽ አይነት ነው። ሌላው ለመገጣጠሚያ ህመም የሚረዳ ነው። መገጣጠሚያ እንግዲህ በአርትራይተስ ሊመጣ ይችላል፣ በሌላም ኬዞች ሊመጣ ይችላል። ለእንደነዚህ አይነት ኬዞች የሳማ ቅጠል በጣም ወሳኝ የሆነ
ህክምና የምንሰጥበት ነው። በተለይ ለአርትራይተስ ግንዱንና ስሩን በመጠቀም የምናክምበት ነው። እንዴት አድርገን ነው የምንጠቀመው? ክሬሙን እያዘጋጀን ብዙዎቻችሁ ምናልባት ይሄንን ቪዲዮ የምትከታተሉ ክሬሙ ደርሷችሁ ሊሆን ይችላል። የሳማ ግንድና ስሩ ተፈጭቶ ከአልመንድ ወይንም ደግሞ ከባዝሊን ጋራ በመደባለቅ ቁርጥማት ባለበት ቦታ ላይ ይሄንኑ ዱቄቱን አድርገን አንድ ላይ አዋህደን ስንጠቀምበት ቁርጥማትን በፍጥነት ማሻል የሚችል የእጽ አይነት ነው። ስለዚህ በእንደዚህ አይነት መልኩ ህመም ላለባችሁ ቁርጥማት ላለባችሁ በቤታችሁ በቀላሉ አዘጋጅታችሁ መጠቀም የምትችሉት ነው የሚሆነው። ሌላው ለሪህ ነው። ሪህ በተለይ እብጠት ላለባችሁ ሰዎች የሳማ ቅጠሉን ከአልመንድ ዘይት ጋር አንድ ላይ በመደባለቅ ያበጠበት ቦታ ላይ መቀባት እጅግ በጣም ፍቱን የሆነ መድኃኒት ነው። ወዲያውኑ እብጠቱን የመቀነስ አቅም አለው። በሻይ መልክም ስንጠጣው አብሮ ህክምናውን ከውስጥ ያክምልናል። ስለዚህ ለሪህ ስናስብ ለአርትራይተስ ስናስብ እዚህ ላይ በጣም ኮትድ አድርገን የምናልፈው የዩሪክ አሲድ መጠንን የመቀነስ አቅሙ ከፍተኛ መሆኑ ነው። ስለዚህ በተለይ በአርትራይተስ መልኩ የዩሪክ አሲድ በሰውነታችን ውስጥ በጣም ከመብዛቱ የተነሳ ክሪስታል የሚመስሉ ነገሮችን ስለሚፈጥር የመገጣጠሚያ ካርቲሌጆችን ይበላቸዋል እና ይሄንን ክሪስታል ለማሟሟትና ከሰውነት ውስጥ ለማስወጣት እጅግ በጣም ጠቃሚ የሆነ የእጽ አይነት ነውና ይሄንን እጽ ብትጠቀሙ ከእንደነዚህ አይነት ችግሮች በቀላሉ ትወጣላችሁ። ሌላው በጣም የሚታወቀው ለአኒሚያ ችግር ነው። በተለይ ይሄ የሳማን ቅጠል ሻይን በምንወስድበት ጊዜ በፍጥነት የማስተካከል አቅም ስላለው እንድትጠቀሙት ነው። ሌላው የዩሪናሪ ብላደር ችግር ላለብን ሰዎች በተለይ ሴቶች እህቶቼ በዚህ ጉዳይ ለምትጠቁ የሳማ ሻይ መጠጣት እጅግ በጣም ፍቱን የሆነ መድኃኒት ነው። ምንም የጎንዮሽ ጉዳት ሳያስከትል ውስጣችሁን ፈውሶ ማለፍ የሚችል የሻይ አይነት ስለሆነ መጠቀም ትችላላችሁ። ሌላው እጅግ በጣም የሚመረጠውና እኔም በህክምናዬ ላይ እጅግ በጣም ውጤት ያገኘሁበት ያለው ካሉ እጾች ይልቅ ብዙ ኸርባሎች አሉ፣ ግን ደግሞ እጅግ በጣም ጠቃሚ ሆኖ ያገኘሁት ለወንዶች የፕሮስቴት እብጠት ላይ ነው። እጅግ በጣም በፈጠነ ሁኔታ በአንድ ወር ውስጥ የሳማን ሻይ ወይንም ደግሞ የሳማን ራሱ ቅጠሉን በካፕሱል መልክ ተሰርቶ ይሰጣል። እጅግ በጣም ለብዙ ወንዶች ትልቅ መፍትሄ የሰጠ ነው። የጀመረም ካለ ደግሞ እዛው ላይ የማስተካከል እንዳይከሰትም ደግሞ ለማድረግ እንደ ቫክሲን የምንወስደው የእጽ አይነት ነውና ለወንዶች ምንም ህክምና ሳያስፈልግ ለፕሮስቴት እብጠት መቀነስ እጅግ በጣም አስተዋጽኦ ስለሚያደርግ በእንደዚህ አይነት መልኩ ብትጠቀሙ እጅግ ተጠቃሚ ትሆናላችሁ ማለት ነው። ሌላው ለሴት ለነፍሰ ጡር እናቶች ለወለዱ ልጆቻቸውን በማጥባት ላይ ላሉ የሳማ ቅጠል ከሚገባው በላይ የወተት መጠንን ይጨምራል በከፍተኛ ሁኔታ። እዚህ ጋር ስንወስድ ግን የወተት መጠኑን በከፍተኛ ሁኔታ የመጨመሩ ጉዳይ ምንም የታመነ ነው። ነገር ግን በዚህ ጉዳይ ላይ ስንጠቀም እጅግ ጥንቃቄ የሚያስፈልገው ነገር ምንድነው? ይሄንን ሻይ ወስደን ጡት በመናጠባበት ጊዜ ልጁ የሚነጫነጭ ከሆነ ልጁ የተለየ ባህሪ የሚያመጣ ከሆነ አለርጂ ነገር የምታዩ የሚያሳክኩ አይነት ነገር ከሆነ ከመጠቀም መቆጠብ ያስፈልጋል ማለት ነው። ስለዚህ የወተት መጠን በከፍተኛ ሁኔታ ይጨምራል። ነገር ግን ደግሞ የልጁን ጸባይ መመልከት እጅግ በጣም ተገቢ ነው የሚሆነው ማለት ነው። ሌላው ማረጥ ላይ ያላችሁ ወይንም ደግሞ የወር አበባችሁ የቀረ ሰዎች በዚህ ምክንያት የሆርሞን መዛባት ላስከተለባችሁ ሰዎች የኤስትሮጅንን መጠን ለማዘጋጀት እጅግ በጣም ወሳኝ የሆነ ቅጠል ነው። ስለዚህ የዚህን ቅጠል ሻይ መጠጣት በዚህ ምክንያት የሚመጡ ትኩሳቶችን የሚመጡ አለመረጋጋቶችን ለማስተካከል ወይንም ሆርሞንን ወደ ነበረበት ቦታ እንደገና ለመመለስ እጅግ በጣም ጠቃሚ የሆነ
የቅጠል አይነት ነው ቅድም ስናወራ የቫይታሚን ዲ እና የካልሲየም መጠን እንዲሁም የብረት መጠኑ ከፍተኛ ስለሆነ የነዚህ ነገሮችን በአጠቃላይ አጠቃሎ ከመያዙ ጋር ተያይዞ ለእንደነዚህ በማረጥ ጊዜ በሚመጣ የአጥንት መሳሳት ላይ ከፍተኛ ሚና ስለሚኖረው ቀድሞ መውሰድ እጅግ በጣም አስፈላጊ ነው የሚሆነው ስለዚህ በማረጥ ውስጥ ያላችሁ እህቶቼ የሳማን ሻይ በደንብ አድርጎ መውሰድ ከሱ ከሚያስከትለው ዲስተርባንስ መላቀቅ ይቻላል ማለት ነው ሌላው ፋይብሮይድን ለማጥፋት በተለይ ለሴቶች እህቶቼ ይሄ በጣም ጠቃሚ ነው የሳማን ሻይ በቀን ውስጥ 6 ጊዜ ብንጠጣ የፋይብሮይድ ችግርን ማቃለል ይቻላል ያለምንም ኦፕሬሽን ያለምንም ችግር ይሄንን ነገር የማስተካከል የማረም የመከላከል አቅም ስላለው የሳማን ቅጠል በመጠቀም እነዚህን ሁሉ ችግሮችን ማስወገድ ትችላላችሁ ሌላው ለሴት እህቶቼ አሁንም የወር አበባ መዛባት ላለባችሁ እህቶቼ የወር አበባ ፍሰትን ለማስተካከል የሳማ ቅጠል እጅግ በጣም አስፈላጊ ነው የሚሆነው ስለዚህ የሳማን ሻይ ቀድሞ መጠጣት የወር አበባ ከመምጣቱ 5 ቀን በፊት ቀድሞ መጠጣት እነዚህን የወር አበባ ፍሰትን ችግሮችን ህመሞችን ለማስታገስና ለማስተካከል እጅግ በጣም የተወደደ የቅጠል አይነት ነው ማለት ነው ሌላው የኮሌስትሮል መጠንን ለማስተካከል በተለይም ከተልባ ዘይት ጋር አንድ ላይ በሚወሰድበት ጊዜ በሳምንት ውስጥ የኮሌስትሮል መጠናችሁ ወደ ትክክለኛው ቦታ ላይ ይመለሳል ስለዚህ ከሱ ጋር ደባልቃችሁ በቀን 3 ጊዜ ብትወስዱት እጅግ በጣም ውጤት ታገኛላችሁ አወሳሰዱ በጣም ቀላል ነው አንድ የሾርባ ማንኪያ የተልባ ዘይትን ታደርጋላችሁ አንድ የሾርባ ማንኪያ የዚህን የሳማ ቅጠልን ታደርጋላችሁ በጣም ለማቅጠን ካስፈለገ በድጋሚ አንድ የሾርባ ማንኪያ ተልባ ዘይት ማድረግ ይቻላል በጥብጦ መጠጣት እጅግ በጣም በፍጥነት ከምትጠብቁት በላይ የኮሌስትሮል መጠናችሁን ማስተካከል ይችላል ስለዚህ መድኃኒት ከመውሰድ ይልቅ በዚህ በተፈጥሮ መከላከል ትችላላችሁ ሌላው ለልብ ህመም ነው ማንኛውንም የልብ ህመምን የማረጋጋት የማስተካከል ብቃት ያለው የቅጠል አይነት ነውና እንደዚህም የልብ ችግር ላለባችሁ ሰዎች የሳማ ቅጠል በጣም ተስማሚ ስለሆነ እሱን መውሰድ ነው ሌላው በስትረስ በድብርት የምትጨነቁ ሰዎች ካላችሁ የሳማ ቅጠል እጅግ በጣም ወሳኝ ነው ለዚህ ጊዜና በቀን ውስጥ ወደ 4 ጊዜ ሻዩን ብትጠጡ እንደነዚህ አይነት ድብርቶች ልታስተናግዷቸው ትችላላችሁ ማለት ነው ሌላው ለሴቶች የዘር ፍሬ ጥራትን ለመጨመር እጅግ በጣም ወሳኝ ነው ብዙ ህክምና እንሰጥበታለን ይሄንን ከሌላ እጽ ጋር አድርገን ብቻውንም ቢሆን የሴት የዘር ፍሬ ጥራትን ለመጨመር የሳማ ቅጠል ሻይ በጣም ወሳኝ ነው ስለዚህ እንደዚህ አይነት ችግር ላለባችሁ እህቶቼ ይሄንን መጠቀም ትችላላችሁ ሌላው በፖለን ምክንያት ወይንም ሲዝናል አለርጂዎችን የምትጠቁ ሰዎች ካላችሁ የሳማ ሻይን አስቀድማችሁ እነዚህ ነገሮች ከመፈጠራቸው በፊት መውሰድ ብትጀምሩ እነዚህን ችግሮች በቀላሉ ልታልፏቸው ትችላላችሁ በተለይም በፖለን ምክንያት በአበባ ብናኝ ሽታ የሚመጣባችሁ ካለ በሽቶ ምክንያት የሚመጣ አለርጂ ካለ የሳማ ሻይ ይሄንን ጉዳይ ነቅሎ ነው የሚጥለው በተለይም ደግሞ ከቡና ቅጠል ጋር አዋህደን ከተጠቀምነው እጅግ በጣም መልካም ነው ስለዚህ የቡና ቅጠሉን አንድ የሻይ ማንኪያ ብንጠቀም የሳማ ቅጠሉን አንድ የሾርባ ማንኪያ ብንጠቀም አዋህደን ሁለቱን እንደ ሻይ አድርገን ብንወስዳቸው እጅግ በጣም ጥሩ ነው ካልተቻለም ከፍቃደኛ ደግሞ ጥሩ አፒታይት ካላችሁ ደግሞ ሁለቱን ዱቄቶች ደባልቆ በጥብጦ መጠጣትም እጅግ ጠቃሚ ነው የሚሆነው እንደነዚህ አይነት ነገሮች ማለት ነው ሌላው እጅግ በጣም ከሚወደደው ጋራ ከዚህ ክሬምቤሪ ብለን የምንጠራው ፍራፍሬ ያለ ከሱ ጋራ አንድ ላይ ደባልቀን ብንጠቀመው በተለይ ዩሪነሪ ኢንፌክሽን ላለባችሁ ሰዎች እጅግ በጣም ጠቃሚ መድኃኒት ነው የሚሆነው ማለት ነው ሌላው
በሽንት ውስጥ ያለ ማንኛውንም ጀርም ሊሆን ይችላል ቫይረስ ሊሆን ይችላል ጥርግርግ አድርጎ ከማስወጣት አንፃር እጅግ በጣም የተወደደ የሻይ አይነት ነው ለሴቶች እህቶቼ በርግጥ ለወንዶችም ይሄ ፕሮብሌም አለ የጥፍር ጥንካሬ ችግር ላለባችሁ የሳማ ሻይን በቀን 8 ጊዜ መውሰድ በሳምንት ውስጥ እጅግ በጣም ውብ የሆነ ጥፍር እንዲኖራችሁ ያደርጋል ጠንካራ ጥፍር እንዲኖራችሁ ያደርጋልና ለጥፍርም እጅግ በጣም አስፈላጊ ነውና በእንደዚህ አይነት መልኩ ብትጠጡ እጅግ በጣም ጥቅም ላይ ይውላል ሌላው ለፀጉር ነው ለፀጉር እጅግ በጣም ተወዳጅ ነው በተለይ በዚህ የሚሰሩ ሳሙናዎች እንደገናም ደግሞ በዚህ የሚሰሩ ከዘይቶች ጋር ተደባልቆ የምንጠቀማቸው ቅባቶች በሙሉ እጅግ በጣም ለፀጉር ጥንካሬ ሻይን ለማድረግና የማይያያዝ የማይበጣጠስ ፀጉር ለማድረግ እንዳይሰነጠቅ ለማድረግ በጣም ተወዳጅ የሆነ የቅጠል አይነት ነው ማለት ነው እንግዲህ ይሄን ያክል ሱፐር ነው ሲባል ከዚህም በላይ በጣም በርካታ የሆኑ ጥቅሞች ይኖሩታል የሳማ ሻይና ብንጠቀመው እንጠቀማለን እንጂ ጉዳት የሚባል ነገር አናገኝም ሌላው እንግዲህ በውስጡ ያለው የኑትሪሽን ቫልዩ ምን ይመስላል የሚለው በውስጡ እጅግ በጣም የታጨቀ ቫይታሚን ሲ ያለው የታጨቀ ቫይታሚን ቢ ያለው የታጨቀ ቫይታሚን ኬ ያለው የታጨቀ ቫይታሚን ኤ አለው ውስጡ እንደገና ደግሞ ካርቲኖይድን በስፋት የሚይዝ ነው እጅግ ዩኒክ የተለየ እጽዋት የሚያደርገው ቫይታሚን ዲ በውስጡ በመያዝ ነው በሚኒራል ደረጃ ደግሞ የብረት ብዛት አይረን በውስጡ መያዙ ነው ካልሲየም ፖታሺየም እነዚህ በውስጡ አሉ ሶዲየም አለው ሴሊኒየም አለው ማንጋኒዝ አለው ሰልፈር አለው ሲሊከን በውስጡ የያዘ ነው ሲሊካ ስለዚህ ስለሳማ ስናነሳ ሱፐር ነው ብለን የምንጠራበት የኑትሪሽን ቫልዩ በውስጡ ያለው ሚኒራሎች እነዚህንም ጨምሮ የማከም አቅሙንም ጨምረን ስናወራ ነው እንግዲህ ሳማ መቼ መወሰድ አለበት መቼ መወሰድ የለበትም የጎንዮሽስ ጉዳት ምንድነው በተለይ የማይወስዱት እነማን ናቸው የሚለው ነገር ላይ ትኩረት ማድረግ ያስፈልጋል ቀደም እንግዲህ ስናነሳ የደም ግፊትን ለመቀነስ የስኳር መጠንን ለመቀነስ እጅግ በጣም አስፈላጊ ነው ስንል በዚህ ጋር ተያይዞ መድኃኒት የምንወስድ ሰዎች እጅግ ጥንቃቄ ማድረግ አለብን ምክንያቱም የደም ግፊትን በጣም ዝቅ ስለሚያደርግ ከምንወስደው መድኃኒት ጋራ ኢንተርፊር አድርጎ የበለጠ ችግር ውስጥ እንዳይከተን ከሐኪሞቻችሁ ጋር እየተመካከራችሁ መውሰድ አለባችሁ ፕሬሸራችሁንም ስኳራችሁንም ኮንትሮል እያደረጋችሁ መውሰድ እንዳለባችሁ መርሳት የለበትም ሌላው በማታ ላይ የሳማ ሻይ ባይወሰድ ይመረጣል ምክንያቱም ሌላ የጎንዮሽ ሰፊ የጎንዮሽ ጉዳት ስላለው ሳይሆን ዲዩሬቲክ በመሆኑ የሚያሸና ስለሆነ ለሊቱ ሙሉ ለሽንት ስለሚቀሰቀሳችሁ እንደ ጎንዮሽ ጉዳት የተያዘው ነገር እሱ ነው ስለዚህ በሌላ ህመም ሳይሆን እንቅልፋችሁን ዲስተርብ ስለሚያደርግ ማታ ላይ የሳማ ሻይን አለመጠጣት በጣም የተሻለ ነው የሚሆነው ሌላው ትንሽ የሳማ ሻይን በመንወስድበት ጊዜ ለሴትም ለወንድም የጡት ጫፍ ቀዳዳን የማስፋት አቅም አለውና አንዱ የጎንዮሽ ጉዳት ተደርጎ የሚወሰደው ይሄ ነውና የጡት ጫፍን ቀዳዳ የማስፋት አቅም ስላለው ጥንቃቄ የሚያስፈልገው ለዚህ ነው ሌላው ለአንዳንድ ሰዎች የሆድ ድርቀትን ያመጣል በርግጥ የሆድ የአንጀትን ሲስተም ከማረጋጋት ከማስተካከል የተዋጣለት የቅጠል አይነት ነው አንዳንዴ እንደው መጀመሪያ 2 ቀን 3 ቀን ስንወስደው ተቅማጥ የሚመስል ነገር ካሳየን በኋላ ወደ ኖርማላይዝ ያመጣዋል እና ለአንጀት ተስማሚ ነው ግን ደግሞ ለአንዳንድ ሰዎች ደግሞ እጅግ በጣም የብረት መጠኑ ከፍተኛ ስለሆነ ወደ ድርቀት የማምጣት ነገር ይኖራል ሁሉም ላይ የተመዘገበ አይደለም ግን በአንዳንድ ሰዎች ላይ እነዚህ ነገሮች እናያለን ሌላው ለነፍሰ ጡር ማለት ላረገዙ እህቶች የሳማ ቅጠልን መውሰድ በጣም የተከለከለ ነው ምክንያቱም ማህፀንን ሪላክስ እና ኮንትራክት የማድረግ አቅም ስላለው በዚህ ምክንያት የማስወረድ ነገርን ሊያስከትል ስለሚችል ለነፍሰ ጡር እናቶች ጥንቃቄ ማድረግ አለመውሰድ በጣም የተሻለ ነው ብዙ ጊዜ
እጽዋትን ነፍሰ ጡር እናቶች እንዲወስዱ አይመከርም ምክንያቱም አይሆንም ምንም ብቻ ሳይሆን ይሆናልንም ብሎ ማሰብ እጅግ በጣም ተገቢ ነው የምናርመው ስህተት አይሆንም ልጅ ቢወርድ ያንን የወረደ ልጅ ለማስተካከል ለማረም የምንችለው ስህተት አይደለም ስለዚህ ስህተቶች ሊመጡ ስለሚችሉ እንደነዚህ አይነት ጥንቃቄዎችን ማድረግ እጅግ በጣም ተገቢ ነው የሚሆነው የደም ማቅጠኛ የምትወስዱ ሰዎች ፖታሺየም በውስጡ ስላለው እጅግ በጣም ጥንቃቄ ያስፈልጋል ሁለቱ አንድ ላይ ሲሆን ኦቨር እንዳይሆን በዚህ መድኃኒት የምትወስዱ ሰዎች እጅግ ጥንቃቄ ያደረጋችሁ መጠቀም ነው ያለባችሁ ወይንም ከህክምና ባለሙያዎቻችሁ ጋራ ውይይት ማድረግ እጅግ አስፈላጊ ነው እንግዲህ የሳማ ሻይ የመድኃኒት ጣልቃ ገብነት ይኖራል አንዳንዴ ለተፈጥሮ የመከላከል አቅም የምንወስዳቸው መድኃኒቶች ካሉ እሱ ጋር ጥንቃቄ ማድረግ ያስፈልጋል የሚጥል በሽታ ላለበት ሰው እጅግ ጥንቃቄ ማድረግ ያስፈልጋል ማለት ነው እነዚህ ነገሮችን በደንብ ማስተዋል ያስፈልጋል ሌላው የሳማ ሻይ በጣም ጥሩ ኮምፓቲብል የሚሆኑ የሻይ አይነቶች አሉት አንደኛው ሜንት ነው ሜንት ወይንም ሁላችሁም የምታውቁት ነው ሜንታ የሚለው የቅጠል አይነት ነው እሱን መጠቀም አብሮ ቀላቅሎ መጠቀም ለብዙ ለሳል ለጉንፋን ለደረቅ በተለይ ይሄ አክታ ያስዘለ ሳል ደም ያለው ሳል ካለ ከሜንት ጋር ቀላቅሎ መውሰድን እጅግ በጣም የሚበረታታ ነው ሌላው ኮምፓቲብል የሆኑት ከሮዝመሪ ጋር ነው ከሮዝመሪ ጋር ስንወስደው በተለይ ፕሬሸር ያለብንን ሰዎች በጣም የመቀነስ አቅሙ ከፍተኛ ይሆናል ሌላው ከጦስኝ ጋራ አንድ ላይ መውሰድ ይቻላል ኮምፓቲብል ነው ይሄም እጅግ አስም ላለበት ሰው በጣም ወሳኝ የሆነ መድኃኒት ይሆናል ማለት ነውና አብረው ይሄዳሉ እንግዲህ የኢትዮ የተፈጥሮ ህክምና ተከታታዮች በጣም በርካታ መረጃዎችን ነው እየሰጧቸው ያለውትና ይህንን ሳማ በሀገራችን እንደ ልብ የሚገኝ ቢሆንም እስካሁን ድረስ ትኩረት የተሰጠው የቅጠል አይነት አይደለምና ሁላችንም በአካባቢያችን ላይ የሚገኘውን ሳማ ቢቻል በግቢያችን የሆነ ቦታ ላይ ከልለን ብናበቅለው ለብዙ አሁን ከነገርኳችሁ በሽታዎች የበለጠ እጅግ በጣም ብዙ የሚዘረዘሩ በሽታዎች አሉ ለነዛ ሁሉ ጠቃሚ ነው እኔ ራሱ ካለኝ ኤክስፒሪየንስ ልማድ አንፃር ስናስብ የሳማን የማላስገባበት የመድኃኒት ቦታ ላይ የለም ኮምፓቲብል ከመሆኑ አንፃር ውጤታማ ከመሆኑ አንፃር ሳፖርቲቭ ኸርባል ከመሆኑ አንፃር እጅግ በጣም ነው የምመርጠውና ይሄንን ቅጠል በያለበት ቦታ ላይ በእንክብካቤ ብንይዝ እንደገናም ደግሞ በዚህ ጉዳይ ላይ በተለይ የሳማ ሻይ እየደረቀ በሱፐርማርኬት ደረጃ መሸጥ ቢጀመር አንድ የገቢ ምንጭ የሚሆን ነው በቀላሉ እንክብካቤ የማይፈልግ ማጠርና መጠበቅ ብቻ ንጽህናውን የሚጠብቅ በ30 ዲግሪ በማሽን መድረቅ የሚችል እንደገናም ደግሞ በጨለማ ቦታ ላይ በ3 ቀን ውስጥ ቶሎ መድረቅ የሚችል የቅጠል አይነት ነው ግን ጥቅሙ እጅግ በጣም የበዛ ስለሆነ በዚህ ጉዳይ ላይ ትኩረት ተደርጎ ቢሰራበት አትራፊም ነው ጠቃሚም ይሆናል ማለት ነው እንግዲህ ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስላል በሌላ መረጃ እስከምንገናኝ ድረስ ባላችሁበት ቦታ ላይ ሰላምና ጤና ይስጣችሁ መልካም ጊዜ of the kingdom we are family we are one